አንድ ነገር ሲገለጥልን እንዳልተገለጠልን መሆን አንችልም። ለዛ ነው የኢየሱስ ክርስቶስ ነገር የኢየሱስ ክርስቶስ ጌታ መሆን ብቸኛ ጌታ መሆን ብቸኛ ወደ እግዚአብሔር መንግስት መግቢያ መሆን ተገልጦልን ነው። ዛሬ ከሌሎቹ ለይተን እሱ ብቸኛ መንገድ ነው የምንልበት ምክንያት ምንድነው? ተገልጦልን ነው። ላልተገለጠላቸው ሰዎች ይህን ለማውራት መሞከር ለማስረዳት መሞከር እስካልተገለጠላቸው ድረስ እነሱ ምንም ሊያደርጉት አይችሉም። ስለዚህ መጀመሪያ ልናደርግ የሚገባው ምንድነው? የጥበብና የመገለጥ መንፈስ እንዲሰጣቸው ኢየሱስ ክርስቶስ ብቻውን ጌታና አዳኝ እንደሆነ እንዲገለጥላቸው መጸለይ ብቻ ነው የኛ ድርሻ። ለምን በአንድ ሲደመር አንድ አይነት ሎጂክ ኢየሱስ ክርስቶስን ሰው ማስረዳት በክርክር ማስረዳት አንችልም። በሎጂክ ማስረዳት አንችልም። ከኛ በላይ ሎጂካል ናቸው። እኛን ደግሞ ምን ይሉናል? ሎጂካል አይደሉም እነሱ አይምሯቸውን አይጠቀሙበትም ይሉናል። ለምን? እምነት ማለት መገለጥ ማለት ከሎጂክ በላይ የሆነ የእግዚአብሔር አሰራር የእግዚአብሔር መንገድ ነው። ሰዎችን ሁሉ የሚያድነው እግዚአብሔር ጥበበኞችን ያሳፍር ዘንድ አዋቂዎችን ያሳፍር ዘንድ የጥበበኞችን ጥበብ እጠላለሁ የአስተዋዮችን እጠላለሁ ተብሎ ተጽፏልና እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ነው የሚለው። በእምነት የሚያምኑትን ማዳን ነው የእግዚአብሔር ሐሳብ። ሰው በጥበቡ እግዚአብሔርን አገኘውት ብሎ በጥበቡ እንዳይመካ ማንም እንዳይመካ ከስራ አይደለም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ በጌታ በኢየሱስም አይኖቻችንን ይክፈትልን ጌታ። ያልተከፈቱ አይኖች ዛሬ በጌታ በኢየሱስም ይከፈቱ። መገለጥ ይሁን፣ የጌታን ብርሃን ማየት ይሁን፣ ለጌታ መታዘዝ መገዛት፣ ጌታ እንደሚለን መውጣት መግባት እንዲሆንልን ጌታ የጥበብና የመገለጥ መንፈስ ይስጠን። የሐዋርያው ጳውሎስን ታሪክ እናስታውሳለን። ሐዋርያው ጳውሎስ እግዚአብሔርን የሚወድ ለእግዚአብሔር ቀንቶ ክርስቲያኖችን የሚያሳድድ ነበር። ነገር ግን አንድ ቀን በደማስቆ ተገናኘው ጌታ። የውጭ አይኑን አጥፍቶ የውስጥ አይኑን ከፈተለት። ከዛ በኋላ ሐዋርያው ጳውሎስ ክርስቲያኖች የሚያሳድድ ሳይሆን የሆነው እንደ ክርስቲያን እንደ ጌታ ባሪያ እንደ ጌታ ተከታይ እሱን የሚያሳድዱት አይደንቲቲው ተቀየረ። አሳዳጅ የነበረው ተሳዳጅ ሆነ። የጌታን ስም የሚያምኑትን እየጠራ የሚገርፍ የሚያስር የሚያሰቃይ የነበረው ስለ ጌታ ስም የሚሰደድ ሆነ። እንደዛ ነው ሽፍት ነው የምናደርገው። የሆነ ነገር ሲገለጥልን ከነበርንበት ፖዚሽን በቃ 360 ዲግሪ ልክ እንደዚህ በቃ ሙሉ በሙሉ ነው የምንዞረውና እንደዛን አይነት የላይፍ ተርኒንግ ፖይንት እንዲኖረን የጌታ የጥበብና የመገለጥ መንፈስ ይስጥ። እኛ የእግዚአብሔር መንፈስ የእግዚአብሔር ዓለም የሚለንን እንጂ ሰዎች የሚሉንን አይደለንም። ያን ብቻ አይደለም ሰዎች አንዳንዴ ሲደክመን ስለራሳችን ያለን ስሜት አለ፣ ስለራሳችን ያለ ኢሜጅ አለ። አይደለም ሰዎች እኛ እንኳን የደከምን ጊዜ ስለራሳችን የምናንጎራጉረውን አይደለንም። በጌታ በኢየሱስ ይሄ ነገር ይግባል። ጌታ የተናገረንን ጌታ ናችሁ ያለንን ጌታ ይግለጥልን። ትኩስ የሆነ ሬቨሌሽን ትኩስ የሆነ መገለጥ ጌታ ይስጥ። በዚህ መመላለስ እንችል ደፋሮች ነው የምንሆነው፣ እንደ አንበሳ ነው የምንሆነው፣ እንደ ንስር ነው የምንሆነው። ምንም የሚያቅተን አይኖርም። በአየር ላይ የምንበር ነው የምንሆነው። እንደ አንበሳ ሁሉንም ነገር በቃ ኦቨርካም ማድረግ ይችላል የሚል ስፒሪት ነው የሚለው። የጌታ መንፈስ ነው እኛን የሚመራን የሚያስገባን የሚያስወጣን ማለት ነው። ጌታ እንደሚያየን ስንሆን እንደ ሙዳችን እንደ ስሜታችን አንሆንም። ሰዎች እንደሚሉን አንሆንም። ዓለም እንደምትለን አንተ እኮ ቦታ ዛጋር እንደምትለን ጌታ እንደሚለን መሆን የምንችለው መውጣት መግባት የምንችለው ሲገለጥልን ነው። ሰዎችን ሁሉ የሚያድነው እግዚአብሔር ጥበበኞችን ያሳፍር ዘንድ አዋቂዎችን ያሳፍር ዘንድ የጥበበኞችን ጥበብ እጠላለሁ የአስተዋዮችን እጠላለሁ ተብሎ ተጽፏልና እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ነው የሚለው። በእምነት የሚያምኑትን ማዳን ነው የእግዚአብሔር ሐሳብ። ሰው በጥበቡ እግዚአብሔርን አገኘውት ብሎ በጥበቡ እንዳይመካ ማንም እንዳይመካ ከስራ አይደለም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ እንግዲህ እኛ በእምነት ጌታ ኢየሱስ ክርስቶስ ብቸኛ አዳኛችን እንደሆነ አወቅን ማለት ምን የምንመካበት ነገር አለ? በእምነት እኮ ነው።
ይህንን ያደረገው እግዚአብሔር ነው። ስለዚህ ምንም የምንመካበት ነገር እንዳይኖር አድርጎ ነው እግዚአብሔር ወደሱ እንድንገባ አንዱን ኢየሱስ ክርስቶስን እንድናውቅ እንዲገለጥልን የሆነው ማለት ነው። ስለዚህ ምን ልላችሁ ነው? ማንኛውም መንፈሳዊ ነገር በጌታ መንግስት ውስጥ ያለ መንፈሳዊ ነገር የመገለጥ ጉዳይ ነው። ኢየሱስ ክርስቶስ የጸራቢው ልጅ ነው፣ የነ ዮሳ ወንድም ነው፣ የነ ያዕቆብ ወንድም ነው ብለው ስለሚያውቁ ስላልተገለጠላቸው ይህን ፊዚካል የሆነ ነገሩን ስላዩት ተሰናከሉበት ይላል። በዚያም ብዙ ተአምራት ማድረግ አልቻለም ይላል። ጌታ በነገራችን ላይ ካላመንበት ምንም ተአምር አያደርግ። እግዚአብሔር ተአምር ሊያደርግ በእኛ ደስ ይለዋል። ለሱ ተአምር የዴይ ቱ ዴይ ላይፍ ማለት ዴይ ቱ ዴይ የሚባል የለም በሱ ዘንድ፣ ግን ኖርማል ሊቪንግ ነው። በቃ እኛን የምንገረም ተአምር ሲሆን ለሱ ግን ሽባ መተርተር፣ በኋላ መሄድ፣ በሽታ መፈወስ ኖርማል ኤክስትራኦርዲነሪ የሆነ ቢንግ ነው ያለው። በቃ ወጣ ያለ ዲቫይን የሆነ ቢንግ ነውና ለሱ ተአምር መስራት ምንም አይከብደው። ለኛ ሎጂካል ለሆነው ሰዎች ግን ካላመንን ተአምር እንዳይሰራ ያደርጋል። ባለማመናቸው ምክንያት ብዙ ተአምራት አላደረገም ይላልና ዛሬ በዚህ ምድር ላይ ስንመላለስ ሰዎች እኛን ላይረዱን ይችላሉ። ምን ማለት ነው? እኛ የእግዚአብሔር መንፈስ የእግዚአብሔር ዓለም የሚለንን እንጂ ሰዎች የሚሉንን አይደለንም። ያን ብቻ አይደለም ሰዎች አንዳንዴ ሲደክመን ስለራሳችን ያለን ስሜት አለ፣ ስለራሳችን ያለ ኢሜጅ አለ። አይደለም ሰዎች እኛ እንኳን የደከምን ጊዜ ስለራሳችን የምናንጎራጉረውን አይደለንም። በጌታ በኢየሱስ ይሄ ነገር ይግባል። ጌታ የተናገረንን ጌታ ናችሁ ያለንን ጌታ ይግለጥልን። ትኩስ የሆነ ሬቨሌሽን ትኩስ የሆነ መገለጥ ጌታ ይስጥ። በዚህ መመላለስ እንችል ደፋሮች ነው የምንሆነው፣ እንደ አንበሳ ነው የምንሆነው፣ እንደ ንስር ነው የምንሆነው። ምንም የሚያቅተን አይኖርም። በአየር ላይ የምንበር ነው የምንሆነው። እንደ አንበሳ ሁሉንም ነገር በቃ ኦቨርካም ማድረግ ይችላል የሚል ስፒሪት ነው የሚለው። የጌታ መንፈስ ነው እኛን የሚመራን የሚያስገባን የሚያስወጣን ማለት ነው። ጌታ እንደሚያየን ስንሆን እንደ ሙዳችን እንደ ስሜታችን አንሆንም። ሰዎች እንደሚሉን አንሆንም። ዓለም እንደምትለን አንተ እኮ ቦታ ጋር እንደምትለን ጌታ እንደሚለን መሆን የምንችለው መውጣት መግባት የምንችለው ሲገለጥልን። ጌታ የጥበብና የመገለጥ መንፈስ ይስጥ፣ ደጋግሞ ይግለጥልን። ይህንን እውነት ሪቪል ያርግልን፣ ይግለጥልን። እኔ በጣም ደፋር የሚያደርገኝ በቃ ይሄ ነገር ሲገለጥልኝ። ለምን ከሚታየው በላይ የማይታየው ነገር እርግጠኛ እንደሆነ የምናስተውለው ሲገለጥልን ነው። ዓለማት በእግዚአብሔር ቃል እንደጸኑ በእግዚአብሔር ቃል እንደተሰሩ የሚታየው ከማይታየው እንደሆነ በእምነት እናስተውላለን የሚለው። እምነት ትልቁ ማስተዋያው ነገር ነው እና እምነት ሂደን የሆነ ምንገዛው አይነት ነገር አይደለም፣ ሸቀጥ ነገር አይደለም። እምነት የእግዚአብሔር የሚሰጠን ነገር ነው። እምነት በመስማት ነው፣ መስማትን በእግዚአብሔር ቃል ነው እንደሚል ማለት ነውና ስንመላለስ ሳለ በዚህ ምድር ላይ ስንወጣ ስንገባ ሳለ አማኞች ልንሆን እንችላለን። ማለት ክርስቲያኖች ነን፣ ኦፍ ኮርስ አማኞች ነን። እግዚአብሔር የጠራንበት እኛን ዓላማ አለ። ያንን ምልልስ ስናደርግ እንዴት ነው መመላለስ ያለብን? እንደተገለጠልን መጠን። ካልተገለጠልን በጨለማ ውስጥ እንዳለ ሰው መርመስመስ ነው የሚሆነው ማለት ነው። እኛ ነገር በጌታ በኢየሱስም አይኖቻችንን ይክፈትልን ጌታ። ያልተከፈቱ አይኖች ዛሬ በጌታ በኢየሱስም ይከፈቱ። መገለጥ ይሁን፣ የጌታን ብርሃን ማየት ይሁን፣ ለጌታ መታዘዝ መገዛት፣ ጌታ እንደሚለን መውጣት መግባት እንዲሆንልን ጌታ የጥበብና የመገለጥ መንፈስ ይስጥ። የሐዋርያው ጳውሎስን ታሪክ እናስታውሳለን። ሐዋርያው ጳውሎስ እግዚአብሔርን የሚወድ ለእግዚአብሔር ቀንቶ ክርስቲያኖችን የሚያሳድድ ነበር። ነገር ግን አንድ ቀን በደማስቆ ተገናኘው ጌታ። የውጭ አይኑን አጥፍቶ የውስጥ አይኑን ከፈተለት። ከዛ በኋላ ሐዋርያው ጳውሎስ ክርስቲያኖች የሚያሳድድ ሳይሆን የሆነው እንደ ክርስቲያን፣ እንደ ጌታ ባሪያ፣ እንደ ጌታ ተከታይ እሱን የሚያሳድዱት አይደንቲቲው ተቀየረ። አሳዳጅ የነበረው ተሳዳጅ ሆነ። የጌታን ስም የሚያምኑትን እየጠራ የሚገርፍ የሚያሰቃይ የነበረው ስለ ጌታ ስም የሚሰደድ ሆነ። እንደዛ ነው ሽፍት ነው የምናደርገው። የሆነ ነገር ሲገለጥልን ከነበረንበት ፖዚሽን በቃ 360 ዲግሪ ልክ እንደዚህ በቃ ሙሉ በሙሉ ነው የምንዞረውና እንደዛን አይነት የላይፍ ተርኒንግ ፖይንት እንዲኖረን የጌታ የጥበብና የመገለጥ መንፈስ ይስጥ። ጌታ እንደሚለን መውጣት መግባት እንድንችል እንደ ንጉስ ልጅ ማለት ነው። እንደ ባሪያ ሳይሆን እንደ ንጉስ ልጅ ኦቨርካም እንዳረገ ክርስቲያን ቀዳሚ የሆነ ወንድማችን ኢየሱስ ክርስቶስ ድል አድርጎ በእግዚአብሔር ቀኝ እንደተቀመጠለት ሰው እንደሚታዘንለት ሳይሆን በጣም እንዳሸነፈ ሰው እንድንኖር የጥበብና የመገለጥ መንፈስ ያስፈልጋል።
መገለጥ ነገሩ ሊገለጥልን ያስፈልጋል። በማንም ፊት ዛሬ በጣም የሚያሳዝነው ሰዎች በምድራዊ አይኖቻቸው አይተው እንዴት ነው ምንድነው ቃሉ የሰው ፊት አይተው ያደላሉ። የተገለጠለት ሰው ግን ጌታ የተገለጠለት ሰው ግን ከጌታ ውጪ ለማንም አያደላም። ለምን? እውነታው ገብቶታል። አንድ ጌታ፣ አንድ የምንሰግድለት፣ አንድ የምናጎበድድለት ብቸኛ ጌታ ኢየሱስ ብቻ ነውና የዛሬው መልእክት ይሄ ነው። መገለጥ ከሎጂክ ይበልጣል፣ ከሰው ፍልስፍና ይበልጣል፣ ከኤክስፒሪየንስ ይበልጣል፣ ከሃይማኖት ይበልጣል። ታስታውሱም ከሆነ ጴጥሮስ ከሰማይ እንደ ሸማ መጥቶ ብላ ሲለው እኔ እኮ ቅዱስ ነኝ እንዴት የረከሰ ነገር እበላለሁ ብላ ያለው ቅዱስ እንደሆነ ስላላወቀ የሱን አስተምሮ እንደ ዋና ነገር ይዞት ያ የተገለጠለትን ነገር ከበደው ማለት ነው። አንተ ማን ነህ ቅዱሱን ርኩስ የምታረግ? ከዚህ በፊት በነበረው ዕውቀት ተመክቶ ማለት ከዛ በኋላ ጌታ ብላ አለ። ያ የሚያመላክተው ምንድነው? አሕዛብ ሲበሉ የነበሩትም ነገር ሊበላ እንደሚችል ጌታ የቀደሰውን እኛ ርኩስ ነው ማለት እንደማንችል የሚያመላክት ሌላ የሆነ ሬቨሌሽን፣ ሌላ የሆነ መገለጥ ነውና ቅዱሳት መጽሐፍትን ስናይ ብዙ አይነት ትኩስ የሆኑ እግዚአብሔር መገለጦች ማለት የሞሉበት ነው። በቃ ከነበርንበት ዳይሜንሽን የሚያዞሩ ማለት ነውና የዛን አይነት መንፈስ እንዲያገኘን ነው የዛሬው ሐሳብ። ስለሰማችሁኝ አመሰግናለሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን።